ኦኬ ውድ የዩቲዩብ ቻናላችን ቤተሰቦች ዛሬ ማሳያችሁ ኢትዮ ኮደርስ ሰርቲፊኬት እንዴት ሰርቲፋይ መሆን እንዳለባችሁ ለማሳየት ነው። ስለዚህ ይህን ሰርቲፋይ ለመሆን ስማርት ፎን ካለና ኮምፒውተር ካላችሁ በቀላሉ የትም ላይ ሆናችሁ ኔትወርክ ባለበት ሰርቲፋይ መሆን ትችላላችሁ ማለት ነው። መጀመሪያ ኮምፒውተራችሁ ጋር በመሄድ ብራውዘር ወዳለበት ምናልባት የምትጠቀሙት ጉግል ክሮም ሊሆን ይችላል፣ ሞዚላ ፋየርፎክስ፣ ሼዶ፣ ሌሎችም ኦፔራ ሚኒ ሊሆን ይችላል። በስልካችሁ በኮምፒውተራችሁ ላይ ባለው ብራውዘር በመጠቀም ትከፍታላችሁ። ከከፈታችሁ በኋላ ዩአርኤል ላይ ኢትዮኮደርስ.ኢቲ የሚለው ጽፋችሁ ኢንተር ማለት ነው። ቀጥታ ኢንተር ስትሉ እንደዚህ ነው የሚያመጣላችሁ። ከዚህ በኋላ ወዴት ነው የምትሄዱት? 5 ሚሊዮን ኢትዮጵያን ኮደርስ የሚለውን ያመጣል። ከዚህ በኋላ የምትሄዱት ቀጥታ ኮርስስ የሚለው ጋር ትሄዳላችሁ ማለት ነው። ስለዚህ መንግስት ስፖንሰር ያደረጋቸው ኮርሶች አሉ። እዚህ ጋር ወደ 4 የሚሆኑ ኮርሶች አሉ። እነዚህ ኮርሶች ጋር በመሄድ ትመርጣላችሁ ማለት ነው። እንበልና ለምሳሌ ከዚህ የምትፈልጉት ይሄ ሊሆን ይችላል። ከነዚህ አንዱ ላይ ኤንሮል ታረጋላችሁ። እሺ እዚህ ጋር ኢትዮኮደርስ.ኢቲ ብላችሁ ከጻፋችሁ በኋላ ምንድነው የሚያመጣላችሁ? ይህን ፔጅ ነው መጀመሪያ የሚያመጣው። ከዛ ወደ ትሄዳላችሁ፣ ኮርስስ በሚለው ላይ ትሄዳላችሁ። ኮርስስ ጋር ስትሄዱ ምን ያመጣል? እዛ ጋር ስፖንሰር የሆኑ ኮርሶቹን ሊስት ያመጣል። ከዛ በኋላ ከኮርሶቹ ላይ የምትፈልጉት ኮርስ አንዱ ጋር ክሊክ ታረጋላችሁ፣ ኦር ኢንሮል ታረጋላችሁ። ከዛ ይሄን ያመጣል። እኔ የመረጥኩት ዳታ አናሊሲስ ፋንዳሜንታልስ ነው። ዜን ሎጊን ቱ ኮንቲኒው በሚለው ላይ ክሊክ ትላላችሁ። ኦኬ እዚህ ጋር ክሊክ ስታደርጉ ዩኒቨርሲቲ ፔጅ ያመጣላችሁ። ሶ ሳይን አፕ እና ሳይን ኢን ሁለት ኦፕሽን ነው ያለው። ሳይን ኢን መጀመሪያ አካውንት ያለው ሰው ካቆመበት ለመቀጠል የሚጠቀምበት ነው። እንደ አዲስ እናንተ ስለምትከፍቱ ይሄኛው ነው። ሳይን ኢን ቢሆን ዳይሬክትሊ ዩዘር ኔም እና ፓስወርድ አስገብታችሁ የምትገቡበት ነው። ሳይን አፕ ግን ገና ጅምር ላይ ስለሆናችሁ በፌስቡካችሁም ላይ ሊሆን ይችላል ኦር ጎግል አካውንታችሁን በመጠቀም ለመክፈት እሱን ትጠቀማላችሁ ማለት ሳይን አፕ ዊዝ ጎግል። ዜን እዚህ ጋር ምን ታስገባላችሁ? አንድ ኢሜል፣ የራሳችሁን ኢሜል ታስገባላችሁ ማለት ነው። ማለት ነው። እዚህ ጋር መጀመሪያ ክሬት የተደረገው ሳምፕል የሰው ስላለ ነው ኦኬ gmail.com ኦኬ። ስለዚህ አሁን ይሄ ኢሜል አስገባው። እናንተ ኢሜይላችሁን እዚህ ጋር ታስገባላችሁ። ዘን ኔክስት ትላላችሁ ማለት ነው። ኢሜይላችሁን በማስገባት ኔክስት ትላላችሁ። ዌልካም ቱ ብሎ የእናንተን ኢሜይል ያመጣል። ከዛ ፓስወርድ በማስገባት ኔክስት እያላችሁ ትሄዳላችሁ ማለት ነው። ኢሜይል ደግሞ ኢንኬዝ የሌላችሁ ካላችሁ ክሪኤት አካውንት ምትሏን እዚህ ጋር ኢሜይል ያለው ሰው ነው የሚያስገባው። ከሌለ ደግሞ ምን ታደርጋላችሁ? ክሪኤት አካውንት የሚለዋ ክሊክ ትላላችሁ። ፈርስት ኔም ሳምፕል እንደዚህ ሲማችሁን ትጽፋላችሁ። ላስት ኔም ኦፕሽናል ነው ግን በቀለ ልትሉ ትችላላችሁ። ዜን ኔክስት ትላላችሁ። ቤዚክ ኢንፎርሜሽን ነው የሚወዘው። በርዘ እዚህ ጋር የሆነ ወር ታስገባላችሁ። ቀን እንደዚህ የተወለዳችሁበትን ዓመተ ምህረት 9 እንደዚህ በማለት ታስገባላችሁ። ከዛ ጾታ ትመርጣላችሁ። ጀንደር ሜል። ኦኬ ኔክስት ኔክስት
ዜን ዩዘር ኔም እዚች ጋር ታስገባላችሁ ማለት ነው። አንዳንዴ ራሱም አስተካክሎ ያመጣል ወይ ካልሆነ እናንተም እንደዚህ ልትሉ ትችላላችሁ። ዜን ፓስወርድ ትሰጣላችሁ። ፓስወርድ ሰጣችሁ ኮንፈርም ታደርጋላችሁ ማለት ነው። ፓስወርድ ግን ስትሮንግ ፓስወርድ መሆን አለበት። ያ ማለት ካፒታል ፊደል ያለበት ቁጥር ያለበት ከዛ ከሲምቦሎች ያለበት መሆን አለበት ማለት ነው። ኦኬ እዚህ ጋር ሻው በሚለው ላይ ሁለቱም ላይ ያስገባችሁት ተመሳሳይ መሆን አለበት። አሁን ላይም ታችም ሲሚላር መሆን አለበት የሚገባ ፓስወርድ። ኦኬ ከዚህ በኋላ በስልካችሁ ላይ ይሄ አጋጣሚ ነው ያመጣው። ስልካችሁን ነው የሚጠይቀው። ስልካችሁን ስታስገቡ ኮንፈርሜሽን ኮድ ወደ ስልካችሁ ይላካል። ኮንፈርሜሽን ኮድ ወደ ስልካችሁ ይላካል። ያንን በማስገባት ቀጥታ ወደ ጥያቄ በመግባት ሰርቲፋይ መሆን ትችላላችሁ ማለት ነው። አመሰግናለሁ።